በነገራችን ላይ ብዙ ዩኒቨርሲቲ አንድ ሳንቲም ዩኒቨርሲቲ ለመገንባት ከወርልድ ባንክ መጥቶ አያውቅም። ዋን ኦፍ 14 አካባቢ ነጥቦች አሉ የዋሽንግተን ኮንሰንሰስ የሚባለው ትሬድ ሊበራላይዜሽን፣ ፕራይቬታይዜሽን ወዘተ አንዱ ኮስት ሪካቨሪ ነው። ኮስት ሪካቨሪ ማለት ኤቭሪ ኤክስፔንዲቸር ኦን ፐብሊክ ኢንፍራስትራክቸር ካልኩሌት የሚደረገው ሪካቨርድ ይሆናል ተብሎ ነው። ሶ ጋቨርንመንት ሃዝ ኖ ቢዝነስ አንጭ ቆረር የሚባል ቦታ ሪሶርስ የሌለበት አካባቢ ላይ መንገድ የመስራት ግዴታ ያለበት ነው። ሪሶርስ ማለት በአጭር ጊዜ ውስጥ ብዙ ሀብት የሚያስገኝ ማለት ነው። ለምሳሌ እንደ ወርቅ ወዘተ። ሶ ገበሬ ማሳ የገበሬ ማሳ ድንገት ምርታማ ሊሆን ይችላል ተብሎ ለገበሬ ተብሎ መንገድ መሰራት የለበትም። በወርልድ ባንክ ቋንቋ አክሳሪ ነው ይሄ። ምክንያቱም መነሻ የዋሽንግተን ኮንሰንሰስ ከ1970 በኋላ ያለ የኒዮሊበራል ትንታኔ ነው መነሻው። ሶ ኤቭሪ ዳይም ኒድስ ቱ ቢ ፑት ቱ ኢትስ ሞስት ፕሮዳክቲቭ ዩዝ ነው። ኩዊከር ሪተርን ኦን ኢንቨስትመንት መኖር መቻል አለበት። ሶ ዩኒቨርሲቲዎች ሲቋቋሙ መንግስት ምንድነው የተባለው? wasting your time, wasting your resources. So they are not going to waste their resources on tertiary education. መንግስት በነፃ ካልሰጠ በስተቀር ትራንስፎርም ሊያደርገው አይችልም ማህበረሰቡ። አሁን የጥራት ጉዳይ ሊቭ ሶ ማች ቱ ቢ ዲዛይር ብዙ መሰራት ያለበት ነገር ነው። ግን ቢያንስ በኢንቨስትመንት ደረጃ በዚህ ደረጃ በሚሊዮኖች የሚቆጠሩ ሰዎችን ባንዴ ወደ ዕውቀት ስትሪም ውስጥ ካላስገባን በስተቀር በጣም ዶንቲንግ የሆነ የድህነት ደረጃ ባለው ሀገር ውስጥ ወደድንም ጠላንም ለውጥ የምናመጣው ይሄንን ማድረግ ስንችል ብቻ ነው። ሶ ሂውጅ ኢንቨስትመንት መንግስት ሲያደርግ መጨረሻ ላይ ብዙ ማበደር እምቢ ያሉ አላግባብ ገንዘብ ያባከናችሁ የራሳችሁ የምትሸፍኗቸውንም ነገሮች ማቺንግ የሚባላል ማች ማድረግ ካልቻላችሁ ትምህርት ላይ ብቻ ገንዘብ ያባከናችሁ አንሰጥም ሲባል መጨረሻ መንግስት አፍተር about 12-13 years ኮስት ሼሪንግ የሚባል አሬንጅመንት ጀመረ። ኮስት ሼሪንግ ሁላችሁም በኮስት ሼሪንግ ያለፋችሁ ትሆናላችሁ። እዚህ ግባ የሚባል ሳንቲም ነው ተብሎ አይወሰድም። ግን እንደ ኢትዮጵያ አይነቱ ሀገር ነፃ ቴርሸሪ ኤጁኬሽን ካልሰጠ በስተቀር በኒዮሊበራሉ ይሄም ማርኬት ያቀርበው ብለህ ካስቀመጥክ ለመሃይምነት ተፈርዶባቸው የሚኖሩ በርካታ 10 ሚሊዮኖች ይኖራሉ። ኢቭን አሁን በመንግስት ማሲቭ ኢንቨስትመንትም ጭምር በሚፈልገው ፍጥነት እየተሰራ ነው ተብሎ ሊወሰድ አይችልም። በትምህርት ላይ ያለው ሂውጅ ኢንቨስትመንት ያለ ልማታዊ መንግስት አስተሳሰብ በፍጹም ሊመጣ ይችላል። ቢኮዝ አክሳሪ ነው። በዋሽንግተን ኮንሰንሰስ ቋንቋን ዳውን ራይት ኪሳራ ነው። ግን በዚህ በልማታዊ መንግስት እምነት መንገድ በመሰራቱ ምክንያት በ3 ዓመት ጊዜ ውስጥ የመንገዱን ሂሳብ ባትመልስም ድሮ ለፕሮፌሰር ክንያም ጋር እናወራ ነበር። ኢህአዴግ ማጥቃት የፈጸመባቸውን አካባቢዎች በሙሉ መንገድ መጀመሪያ መስራት ጀመሩ እና ከላሊበላ ዋድላ አትላንታ ከወረህመኑ ወረኢሉ መርሃቤቴ ዓለም ከተማ መርሃቤቴ የብዙ ነገስታት ሀገር ነው። የብዙ ምንድነው ደጃዝማች መሳፍንት መኪና የሚባል ገብቶበታል። ሚዳ ምናምን የሚባል እስከ ቅርብ ጊዜ ድረስ በ10 ብር በ12 ብር ነው ሙክት የሚገዛው ነው የሚባለው። ሰው መንገድ መስራት ሲጀመር ብዙ ሰዎች ማማረር ጀመሩ። አንደኛ ጓደኛ ያኔ ሱር ኮንስትራክሽን ኃላፊ ስለነበረ ምን ይላል? አይ ሰው ያማረረ በጣም ያሳዝናል። ሙክት ወደ ትግራይ ሊወስዱብን ነው ይላሉ። አላልክ ለምን ትታማራለህ አልኩት። ሙክቱን የሚሸጠው ያ ገበሬ አይደለም ወይ? ድሮ ፍሊስ ያደርጉት ነበር። በ12 ብር ሲበዘብዙት ነበር። አሁን ወደ ትግራይ መሄድ ከጀመረ 120 ብር የሚገዛ ሰው ተገኝቷል ማለት ነው። ቱ ዛት ኤክስቴንት በመንገዱ መሰራት ምክንያት ፈርስት ኤንድ ፎርሞስት ተጠቃሚ እዛ ያለ ገበሬ ነው። ምክንያቱም ላረባው ሙክት ያንን በብላሽ ይጥለው የነበረን ሙክት አሁን የተሻለ ገቢ ሊያገኝበት ይችላል ነው። ሶ ዳት የዴቨሎፕመንታል ስቴት አሳምፕሽን ይሄ ነው። በሰራሁት መንገድ ኢሚዲየትሊ ሪኩፕ ማድረገው የኢንቨስትመንት ሪተርን የለም። ግን መንገዱ በመሰራቱ ምክንያት ፕሮፌሰር ምትኮ ያውቃል። ሰፋሪዎች ወደ ምዕራብ ሄደን ጥናት እናጠና ነበር። ሰፋሪዎች ነበሩ ከአድዋ ገጠር ከቆላ ተንቤን ወዘተ ሄዱ ሰፋሪዎች። ትንንሽ ከተሞች ተመስርተዋል። አሁን ትልልቅ ሆነዋል። እና ስንጠይቃቸው ብዙ ጭነዋል ብዙ መንገድ ዳር ስለሆነ ብዙ ሰሊጥ ምንድነው አይ 600 ገባ 1000 ብር መግባቱ አይቀርም ብለን ይሄ 14 years back ላይ 1000 ብር መግባቱ አይቀርም ብለው ደርድረዋል። የሰውም ገዝተው ነው። it would have been unthinkable ከዛ በፊት እና ምን አሉኝ? ኖ 1000 ብር ስለሚገባ አሁን መቆየት ይችላሉ። ምክንያቱም ገበሬ በቆሎ ጭኖ አህያ ጭኖ ገበያ ሄዶ ተሟግቶ ነጋዴውን ቢካለው
ጭኖ ተመልሶ ሊሄድ አይችልም። በብላሽ ነው ሸጦት የሚመለሰው። ምክንያቱም ሩቅ ቦታ ነው። መንገድ ዳር ሴትልመንት ሲፈጠሩ መንገዱ ወደ ገበሬው ሰፈር መግባት ሲጀምር the assumption is the ገበሬ will have a much better bargaining position than ነጋዴው ነው። አሁንም ቢሆን ኢንፎርሜሽን አሳይሜትሩ አሁን ሞባይል በመኖሩ ምክንያት ውቅሮ ያለ ሰውዬ ቲማቲም ዝም ብሎ ተሸክሞ መጥቶ እዚህ ለፍቶ ከሚውል ዋጋውን አውቆ would I be better off selling it ውቅሮ ከገጠር ወጥቼ ውቅሮ ብሸጠው ይሻላል ወይስ መቀሌ ወስጄ የተሻለ ፕራይስ ባገኝ የሚል ነገሮች ያመጣል ነው። ሶ የዲቨሎፕመንታል ስቴት አሳምፕሽኑ ይሄ ነው። ለሶሻል ዴቨሎፕመንትም ለኢኮኖሚክ ዴቨሎፕመንትም ብለን ምን ሰራቸው ማሲቭ ኢንቨስትመንት ስራዎች ተወደደም ተጠላም የህዝቡን ኑሮ ወደ ተሻለ ደረጃ ለማድረስ የሆነ ርቀት ይወስዱናል ነው።